በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ዜና ሥላሴ። በሰኔ የሚነበብ ዜና ሥላሴ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ዳግመኛ ቀዳማዊ ዳህራዊ አምላክ በሆነ በኮሬብ እሳተ መለኮት አጠገብ የተቀመጠ የኤፌሶን ሹም ወንጌላዊ ዮሐንስ ያለውን እንነግራችኋለን። ስለ ነገረ ድህነት በጆሮአችን የሰማነውን በዓይናችን ያየነውን እጆቻችን የዳሰሱትን ሕይወት ተገልጣልን አየናት፣ ምስክርም ሆነናል። በአብ ዘንድ የነበረችውን ለእኛም የተገለጠችውን የዘላለም ሕይወትን እንነግራችኋለን። አየናት፣ ሰማናት፣ ለእናንተም እንነግራችኋለን፣ እናንተም ከእኛ ጋር ትሆኑ ዘንድ አንድነታችንም ከአብ ከልጁ ከኢየሱስ ክርስቶስ ጋርም ነው። ደስታችሁም በእኛ ፍጹም ትሆን ዘንድ ይህችን እንጽፍላችኋለን። አስቀድመንም ከነርሱ ጋር የሰማናት ዜና ሥላሴ ናት። ለእናንተም እግዚአብሔር ብርሃን እንደሆነ ጨለማም በእርሱ ዘንድ ምንም እንደሌለ እንነግራችኋለን። በጨለማም እየተመላለስን ከእርሱ ጋር አንድነት አለን ብንል እንዋሻለን፣ እውነትንም ቅንነትንም አንሰራም። ነገር ግን እርሱ ብርሃን እንደሆነ እኛም በብርሃን ብንመላለስ እርስ በርሳችን አንድነት አለን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን በደላችንንም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ኃጢአተኛ እናደርገዋለን፣ ቃሉም በእኛ ዘንድ የለም። ልጆች ሆይ ኃጢአት እንዳሰሩ ይህን እንጽፍላችኋለን። ነገር ግን ማንም ኃጢአት ቢሰራ ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ክርስቶስም ኃጢአታችንን ያስተሰርይልን ዘንድ እውነተኛ የባህሪ አምላክ ነው። ይኸውም ለዓለም ሁሉ ኃጢአት እንጂ ለኛ ብቻ አይደለም። ስለዚህም ትእዛዙን ብንጠብቅ እርሱን እንዳወቅነው በዚህ እናውቃለን። እርሱን አውቀዋለሁ የሚል ቢኖር ትእዛዙንም የማይጠብቅ ሐሰተኛ ነው፣ በእርሱም ዘንድ የእግዚአብሔር እውነት የለም። ነገር ግን ማንም ቃሉን የሚጠብቅ ቢኖር የእግዚአብሔር ፍቅር በእውነት በእርሱ ላይ ፍጹም ሆኗል። በእርሱም አምነን ጸንተን መኖራችን በዚህ እናውቃለን። ማንም በእርሱ አምኜ እኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። ወንድሞች ሆይ አዲስ ትእዛዝ የምጽፍላችሁ አይደለም፣ ከመጀመሪያው የነበረችውን የቆየችውን ትእዛዝ ነው እንጂ። ይህ የሰማችሁት ቃል የቆየ ትእዛዝ ነውና። ዳግመኛም አዲስ ትእዛዝ እጽፍላችኋለሁ፣ እርሱም በእናንተ ዘንድ የታመነ ነው። እናንተም በእርሱ ጸንታችሁ ትኖራላችሁ። ጨለማም አልፏልና እውነተኛው ብርሃን ፈጽሞ ተገልጧል። በብርሃን አለሁ የሚል ወንድሙን የሚጠላ እርሱ ሐሰተኛ ነው፣ እስካሁንም በጨለማ ውስጥ አለ። ወንድሙን የሚወድ ግን በብርሃን ይኖራል፣ በእርሱም ዘንድ ማሰነካከያ እንቅፋት የለም። ጨለማውም ዓይኖቹን ስላወረው የት እንደሚሄድ አያውቅምና። ወንድሞች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። አባት ሆይ በመጀመሪያ ያለውን እርሱን አውቃችኋልና እጽፍላችኋለሁ። ጎልማሶች ሆይ ክፉውን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችሁታልና እጽፍላችኋለሁ። አባት ሆይ ከመጀመሪያው ያለውን እርሱን አውቃችኋልና እጽፍላችኋለሁ። ጎልማሶች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁት እጽፍላችኋለሁ። ዓለምን በዓለም ያለውን ማንኛውንም ቢሆን አትውደዱ። ዓለምን የሚወድ ሰው ግን የእግዚአብሔር ፍቅር በእርሱ ዘንድ የለም። በዓለም ውስጥ ያለው ሁሉ የሥጋ ምኞት፣ የዓይን አምሮት፣ የኑሮ ምቾት ሁሉ ከዓለም እንጂ ከአብ የተገኘ አይደለምና። ዓለሙም ያልፋል፣ ፍትወቱም ያልፋል፣ የእግዚአብሔርን ቃል የሚፈጽም ግን ለዘላለም ጸንቶ ይኖራል።